በዚህ ወቅታዊ ዳሰሳ በኢትዮጵያ ፖለቲካ እና ኢኮኖሚ ላይ የተደቀኑ አብይ ጉዳዮችን እንመለከታለን። የፍትህ ሚኒስቴር የጠየቀው ግዙፍ በጀት ለሀገሪቱ ሪፎርም ምን ትርጉም አለው? በመካከለኛ ምስራቅ ያለው ቀውስ በኢትዮጵያ የኑሮ ውድነት ላይ የፈጠረው ጫናስ እስከምን ድረስ ነው? በትግራይና አማራ አዋሳኝ አካባቢዎች ስላሉ ወቅታዊ ሁኔታዎች እና የዓለም ባንክ ትንበያ ዝርዝር ትንታኔ ይዘን ቀርበናል። አብሮነታችሁ ከኛ ጋር ይሁን። በአሁኑ ወቅት ሀገራችን ኢትዮጵያ በውስጣዊ የለውጥ ሂደቶች እና በዓለም አቀፋዊ ተጽዕኖዎች ሳቢያ በተፈጥሮ ውስብስብ ጉዳዮች ውስጥ ትገኛለች። በፖለቲካው ዘርፍ ትኩረት ከሳቡ ጉዳዮች መካከል የፍትህ ሚኒስቴር ለሪፎርም ስራዎች ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት ጥያቄ ማቅረቡ ቀዳማዊ ሆኗል። ይህ ግዙፍ በጀት በሀገሪቱ የሕግ የበላይነትን ለማረጋገጥ ተቋማትን ለማዘመን እና የፍትህ ስርዓቱን ለዜጎች ተደራሽ ለማድረግ የታለመ ቢሆንም በተግባር ግን በተለያዩ አካባቢዎች የሚስተዋሉ የጸጥታ ችግሮችና የሰብአዊ መብት ጥሰት ክሶች ለሪፎርሙ ስኬታማነት ትልቅ ፈተና ሆነው ቀጥለዋል። በተለይም በትግራይ እና በአማራ ክልሎች አዋሳኝ ቦታዎች ላይ የሚነሱ የይገባኛል ጥያቄዎች እና የዜጎች መፈናቀል አሁንም ድረስ ዘላቂ መፍትሄ የሚሹ አንገብጋቢ የፖለቲካ አጀንዳዎች ሆነው ይገኛሉ። ይህ የፖለቲካ ትኩሳት በኢኮኖሚው ዘርፍ ከሚታየው ተግዳሮት ጋር ተዳምሮ የሀገሪቱን ጉዞ ይበልጥ አዳጋች አድርጓታል። የዓለም ባንክ በቅርቡ ባወጣው መግለጫ የኢትዮጵያን የኢኮኖሚ እድገት ትንበያ ዝቅ ያደረገው ሲሆን ለዚህም ዋነኛው ምክንያት በመካከለኛው ምስራቅ ያለው ቀውስ መሆኑን አመላክቷል። ይህ ዓለም አቀፋዊ ግጭት በነዳጅና በማዳበሪያ ላይ ዋጋ የፈጠረው ጭማሪ በቀጥታም ይሁን በተዘዋዋሪ በኢትዮጵያ የግብርና ምርታማነት እና በትራንስፖርት ዘርፍ ላይ ከፍተኛ ጫና እያሳደረ ይገኛል። ይህም በሀገር ውስጥ የሚታየውን ዋጋ ግሽበት በማባባስ የዜጎችን የዕለት ተዕለት ኑሮ እጅግ ፈታኝ እያደረገው ነው። መንግስት ይህንን የማክሮ ኢኮኖሚ አለመረጋጋት ለመቆጣጠር ጥብቅ የገንዘብ ፖሊሲዎችን ለመከተል ቢሞክርም የውጭ ምንዛሬ እጥረት እና የንግድ ሚዛን መዛባት አሁንም ድረስ መዋቅራዊ መፍትሄ የሚሹ ጉዳዮች ናቸው። በማህበራዊ እና በሃይማኖታዊ ረገድም ቢሆን እነዚህ ፖለቲካዊ እና ኢኮኖሚያዊ ጫናዎች የራሳቸውን ጥላ አርፈዋል። የኑሮ ውድነቱ በማህበራዊ ትስስር ላይ ጫና እየፈጠረ ባለበት በዚህ ወቅት በተለያዩ አካባቢዎች የሚታዩ የጸጥታ ስጋቶች በሃይማኖታዊ በዓላት ላይ እና በህዝባዊ ስነ ስርዓቶች ላይ ገደቦችን እንዲፈጥሩ ምክንያት ሆነዋል። ይሁን እንጂ እነዚህ ተደራራቢ ችግሮች ለመፍታት የሚደረጉ ጥረቶች ተስፋ ሰጪ ጎኖችም አሏቸው። በሰራተኛና ማህበራዊ ጉዳይ ሚኒስቴር የወጣቶችን የሥራ አጥነት ችግር ለመቅረፍ የሚጠቀምባቸውን አዳዲስ የዲጂታል ቴክኖሎጂዎች እና ከዓለም አቀፍ አበዳሪ ተቋማት ጋር የሚደረጉ የብድር ሽግሽግ ድርድሮች ሀገሪቱ ካለችበት ማጥ ለመውጣት የምታደርገው ጥረት መካከል ናቸው። በአጠቃላይ የኢትዮጵያ የወደፊት ዕጣ ፈንታ የሚወሰነው በእነዚህ የፖለቲካ ሪፎርሞች ውጤታማነት እና የኢኮኖሚ ጫናዎችን በብልሃት የመምራት አቅምም ላይ መሆኗን ለመረዳት ይቻላል።